ሰላም እንዴት ናችሁ? ሶፊ ቲዩብ ላይ ነው የምትገኙት። ይህ የዩቲዩብ ቻናል እንደምታዩት አዲስ ነው። ብዙ ፕሮግራሞች መስራት እናስባለን። ከዛ ውስጥ እንግዲህ እኔ ሶሻል ሚዲያ ያው እንደማንኛውም ሰው እጠቀማለሁ እና ደስ የሚለኝ የሚያዝናናኝ ነገር ምንድነው? ቪዲዮ ካየሁ በኋላ ሁሌ ወደ ኮመንት ሴክሽን መሄድ ወዳለሁኝ እና ኮመንት እያነበብኩኝ በቃ ዘና ፈታ ማለት ወዳለሁኝ። ስለዚህ ለምን አብረን ኮመንት እያነበብን የምንዝናናበት አንድ ፕሮግራም አይኖርም ብዬ እንግዲህ ይህንን ቪዲዮ የምቀርጽላችሁ ለዛ ነው። ስለዚህ አብረን ቪዲዮ እያነበብን ዘና ፈታ እንላለን። ሶፊ ቲዩብን ሰብስክራይብ አድርጉ። ያልኳችሁ ኮመንት ማንበብ እኔ በጣም ወዳለሁኝ። ብዙዎቻችን እንደዛ ነን ይመስለኛል እና ይህንንም ቪዲዮ መቅረጽ ካሰብኩኝ ትንሽ ቆይቻለሁኝ። አንዳንድ የምሰራቸውን አንዳንድ ቪዲዮዎች ዝም ብዬ ሴቭ እያደረግኩኝ ግን ላይክ መቅረጽ አልጀመርኩም። ግን ላይክ ከቅርብ ጊዜ ወዲህ ሁሌ ቪዲዮስ አይቼ ኮመንት ሳነብ አንድ ኮመንት አለ ዋላቭ የሚል ነው የኮመንት የሚያደርገው ሰው ስም እና ሁሌ አንድ አይነት ኮመንት ነው የሚጽፈው። ላይክ ቪዲዮ ምንም ይሁን ምን አንድ አይነት ኮመንት ነው የሚጽፈው። ላይክ ምንም ሪሌትድ አይደለም ከቪዲዮ ጋር የሚጽፈው ኮመንት ሁሌ አንድ አይነት ነው። እኔ ኮመንቱን ማንበብ በጣም ነው በቃ ይደብረኛል፣ ያሳፍረኛል ሴትም ስለሆንኩኝ እና እዩት ምን እንደሚል ኮመንቱ። እንግዲህ በጣም ኮመንት የምታነቡ ሰዎች ታውቁታላችሁ ይመስለኛል እና በጣም በቃ ሁሌ ነው ቪዲዮ ላይ የማየው። ምንም ቪዲዮ አየው ከቅርብ ጊዜ ወዲህ ኤቭሪ ማየው ቪዲዮ ላይ በሙሉ ይሄ ሰውዬ ይሄንን ኮመንት እየጻፈ አለና በጣም ነው በቃ እየተናደርኩኝ መጥቻለሁ ከሆነ ጊዜ ወዲህ። ምንድን ነው ላይክ ምንድን ነው ምን አይነት ሰው ነው እያልኩኝ እና ይሄንን ቪዲዮ ትናንት እያየሁኝ አዶናይ ፔጅ ላይ ነው የሰራው ቪዲዮን። እንደምታዩ ቪዲዮን አዶናይ ከቬሮኒካ ጋር እቺን ሙዚቃ የምትሰራ ልጅ ለማበረታታት የተሰራ ቪዲዮ ነው እና እሱን እያየሁ እንደለመድኩ ኮመንት ሴክሽን ውስጥ ገባሁኝና የዚህ ሰውዬ ኮመንት እንግዲህ አለዩት እና በቃ ገባሁኝ ከሱ ኮመንት ስር ያሉ ኮመንቶችን ለማንበብ ለሱ ሪፕላይ የተደረጉ መልስ የተሰጡና የመጀመሪያው ማለት ነው ከሱ ኮመንት ስር እንደዚህ ብሎ ከጻፈው ኮመንት ስር እዩት በእናታችሁ። ያንተን ኮመንት የማላይበት የት ልሂድ? አዎ እኔ ራሱ እውነት የሱን ኮመንት የማላይበት ቪዲዮ ነው ያጣሁት ዚስ ዴይስ በቃ እና ኧረ ተፋታን እኛ አላጋባንም ይላል። የሱን ኮመንት ካነበባችሁ ታዩ ይገባችኋል። እና አይ ኖ እኛ አይደለም ያጋባንን ምን አድርጉ ነው የምትለን ግን ይህንን ኮመንት በቃ እኔ ራሱ እንደዛ ነበር ላይክ እንደዛ አይነት ስሜት ላይ ነበርኩና እዩት። ጨርሰ መጣ እንዴ ከጸበል ይላል። አዎ ሰሞኑን ጠፋ ብሎ ነበርና የሆነ ጸበል ነበር ግን ምንም ለውጥ አይታይበትም ለማለት ነው። አረ በማርያም ተወን ይላል። አዎ እባክህን ተወን። ምንድን ነው ቆይ ማለት ምን በቤተሰብ ነው ያገባኸው ወይ ተጠልፈህ ነው ምንድን ነው? የምር አልገባንም። አይት በእናታችሁ አንዴ የሚገልልኝ ሰው እንዴት ልጣ በሄድኩበት አገኛለሁ እና ማን አስገድደው ነው ያገባው ይላል። የምር እኔ ራሱ እንደዛ ነው የሚሰማኝ። አዎ እሱም ቼርስ ብሎ ነው የሚጀምረው ኮመንቱን ሲጽፍና የሆነ ሰው ደግሞ እዚህ ጋር ቼርስ ኮመንትን በቃል ለመሸመድድን አይ ነው። እኔ በቃ ገና ፕሮፋይል ፒክቸሩን ሳየው እሱ ኮመንት እንደሆነ ነው ማቀውና ይዩት። ምንድነው ግን እንደዚህም የሚሉ ሰዎች አሉ። ኦ ማይ ጋድ ደግሞ የሔዋን ዘሮች ሁሉ ይጫወቱብን። አሜን በል ይላል ትላለህ። አሪ ኦኬ ብሮ እያሉን አሪ ኦኬ ውይ መረረ ያለ ሰው አለ። እኔ ራሱ ኮመንት ማንበብ መሮኛል። ለሱ ስል ኮመንት ማንበቤን አልተው ነገር
ኧረ በእግዚአብሔር የት ነው ማጣ? አይ ነው አንተ ሰውዬ ግን የትም ቦታ አለህ አይደክምህም? እስኪ ተወን፣ እኛ አላጋባን የሚል ሰው ብዙ ነው። እባክህ ተወን። አንዱ ኳስ ናት ብሏል። አዎ ከኮመንቱ አንጻር ያስብላል። ምንድን ናት ግን ሚስት ኳስ በሽታ ይጫወትብህ ብሎ ምንም ያለ ሰው ኮመንት ቺርስ ሁሌ በየቤቱ የምንጠላህ አንተን ኮመንት ብለዋል። እኔ ራሱ አንዷ ነኝ። አዎ ይሄኛው ኮመንት ተደግሟል። ብዙ ቦታ ነው እንደዚህ ያሏት። ኳስ ናት እንዴ ያሏት ብዙ ቦታ ነው። ማትወጣበት ገደል ግባ ይሉ። አረ የት ነው ማላይ እያሉ ነው። የት ነው ማናይ? ትንሽ ጠፋ ብለህ ነበር ግን ተመልሰሃል። ያ እኔ በጣም ነው ያዝናናኝ። ከዚህ በኋላ እንግዲህ አይሩን የሆነ ነገር ከተማረ ኮመንት የሚያደርግ ሰው። ለማንኛውም የዛሬው ፕሮግራማችን ይህንን ይመስል ነበረ። በሌላ አስቂኝ ኮመንቶችን አብረን እስከምናነብ ድረስ ሰላም ቆዩልን። ፕሊስ ይሄንን ዩቲዩብ ቻናል አዲስ ስለሆነ ሰብስክራይብ አድርጉ። ቴንክ ዩ